በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም በአዲስ አበባ ከተማ በጉለሌ ክፍለ ከተማ በእንጦጦ ተራራ ላይ የሚገኝ ታሪካዊና መንፈሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። ይህ ገዳም በ1903 ዓመተ ምህረት እንደተመሰረተ የታሪክ መዛግብት ያሳያሉ። ሐመረኖ ማለት የኖ መርከብ ማለት ነው። ገዳሙ ከፍታ ቦታ ላይ መገኘቱንና ምዕመናን ከኃጢአት ማዕበል የሚያድን መንፈሳዊ መርከብ መሆኑን ለማመስጠር የወጣ ስም ነው። ከአዲስ አበባ ሽሮ ሜዳ ተነስተው ወደ እንጦጦ በሚወስደው መንገድ ላይ ይገኛል። በቅርቡ የሽሮ ሜዳ እንጦጦ ሐመረኖ መንገድ በመሰራቱ ለምዕመናንና ለጎብኚዎች ትራንስፖርት በጣም ምቹ ሆኗል። ገዳሙ ለዘመናት በርካታ ባህታውያንና መነኮሳት የጸለዩበትና በአሁኑ ወቅትም ሰፊ ሰንበት ትምህርት ቤት፣ የማኅበረ ቅዱሳን መንፈሳዊ መርሃ ግብሮች እና የጾመ ፍልሰታ ጉባኤያት የሚካሄዱበት ታላቅ የጸሎት ቦታ ነው። ገዳሙ ሐመረኖ የኖ መርከብ የተባለበት ምክንያት መጽሐፍ ቅዱሳዊ ታሪክን መሠረት በማድረግ ነው። የኖ መርከብ በታላቁ የጥፋት ውሃ ወቅት ያመኑትንና እንስሳትን ከጥፋት እንዳዳነች ሁሉ ይህ ገዳምም በኃጢአት ማዕበል ለሚናወጡ ምዕመናን የነፍስ ማረፊያና መዳኛ የምሕረት መርከብ ይሆን ዘንድ አባቶች የሰጡት ስያሜ ነው። የአባቶች ተጋድሎ ገዳሙ ከተመሰረተበት ከ1903 ዓመተ ምህረት ጀምሮ ለበርካታ አስርት ዓመታት ቁጥራቸው ከፍተኛ የሆነ ባሕታውያን፣ ጻድቃንና መነኮሳት ዓለምን ንቀው በጫካውና በዋሻው ውስጥ የጸለዩበት የኖሩበትና የተቀበሩበት ቅዱስ ቦታ ነው። ገዳሙ ጠንካራ የሰንበት ትምህርት ቤትና የወጣቶች ማኅበር አለው። በተለይም በማኅበረ ቅዱሳንና በሌሎች መንፈሳዊ አካላት አማካኝነት ሰፋፊ የወጣቶችና የጎልማሶች መንፈሳዊ ትምህርትና የንስሐ ጉባኤያት በየጊዜው ይዘጋጁበታል። በየዓመቱ በነሐሴ ወር የሚጾመው የጾመ ፍልሰታ የእመቤታችን ቅድስት ድንግል ማርያም ዕርገት በሺዎች የሚቆጠሩ ምዕመናን ከከተማው ጩኸት ርቀው እዚያው ገዳሙ ውስጥ በማስቀደስና ሱባኤ በመያዝ ያሳልፋሉ። በገዳሙ ውስጥ በርካታ ሕሙማን የሚጠመቁበትና ከልዩ ልዩ ደዌያት የሚፈወሱበት ጸበል ይገኛል። ገዳሙ ጥቅጥቅ ባለው የእንጦጦ የባሕር ዛፍ ደን የተከበበ በመሆኑ አየሩ እጅግ ንጹሕና ለጸሎት እንዲሁም ለሱባኤ ለውስጥ ሰላም በጣም ተስማሚ ቦታ ነው። በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳም የሚፈጸሙ ተአምራትና መንፈሳዊ ፈውሶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ እጅግ የታወቁና የሚመሰከሩ ናቸው። ተአምራቱ በአብዛኛው ከእመቤታችን ቅድስት ድንግል ማርያም የቃል ኪዳን ጸጋና ከገዳሙ ጸበል ጋር የተያያዙ ናቸው። በሕክምና ተስፋ የተቆረጠባቸው እንደ ካንሰር፣ ሽባና የተለያዩ የውስጥ ደዌ ህመሞች ያለባቸው ሰዎች ወደ ገዳሙ ጸበል በመሄድ በጸሎትና በጠበሉ በመጠመቅ ፍጹም ፈውስ እንዳገኙ በየዕለቱ በአውደ ምሕረት ላይ ይመሰክራል። ከክፉ መናፍስትና በአጋንንት ቁራኛ የተያዙ የአእምሮ ሰላም ያጡ ሰዎች በኪዳነ ምሕረት አማላጅነት በገዳሙ አባቶች ጸሎት ከአጋንንት አሰራር ተላቀው
ጤናማ ሕይወት ይጀምራሉ። ለረጅም ዓመታት ልጅ አጥተው የነበሩ ብዙ እናቶች ወደ እንጦጦ ኪዳነ ምሕረት በመሄድ ስዕለቷን በመሳልና ጸበሏን በመጠጣት ልጅ እንደወለዱና ለማመስገን ወይም ምስክርነት ለመስጠት ልጆቻቸውን ይዘው ወደ ገዳሙ እንደሚመጡ ይነገራል። የእንጦጦ ተራራ በጸበል ፈውስ በሰፊው የሚታወቅ በመሆኑ በርካታ በኤችአይቪ ተይዘው የነበሩ ጸበሉን እየጠጡና የተጠመቁ ከሕክምና መድኃኒታቸው ጎን ለጎን አስደናቂ የሆነ የጤና መሻሻልና ፈውስ እንደሚያገኙ በሰፊው ይነገራል። ገዳሙ የብዙ ባዕታውያን ማረፊያ እንደመሆኑ መጠን በገዳሙ ውስጥ በሱባኤና በጾም ለሚተጉ ምዕመናን የእመቤታችን የኪዳነ ምሕረት ረድኤትና ጥበቃ በተለየ ሁኔታ እንደሚገለጥላቸውና የጸሎታቸው መልስ ፈጣን እንደሆነ ይታመናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የእንጦጦ የአመረንዋ ኪዳነ ምሕረት ከክፉ ነገር ጠብቀን፣ አሜን።